ካለ በቃ ሪሌሽንሺፕ አይሰራም እንደዚህ። እኔ ማንም ቢመጣ ህይወቴ ላይ ማንም ቤት አይሪ ላይ ዶንት ኬር። ሳልፈልግ ድራማ አታምጡብኝ ህይወቴ ላይ በቃ መጨረሻው አያምርም። ስታፕ ኢት ዶንት ፑሽ ሚ ዛትስ ኢት ወሬቨር ዩ ዋንት ዱ ኢት በቃ ጀስት ብላክ ሚ። እኔ ያበሻ ወንድ ለምን ድራማ እንደሚፈልግ አላውቅም። እኔ ማርያምን የሆነ ነገር ስተሽ ደግሞ በቃ ላወራ ምናምን ስትይ ድራማ ስታርት ያደረጉና እቺ ድራማ የምትወድ ሴት ይሉኛል። እኔ አልወድም ድራማ አልፈልግም። በቃ አንድ ሰው ሪሌሽንሽፕ ነበረው ካልተመቸው የሚቀና ከሆነ የሆነ ነገር ከሆነ ብሎክ አድርጎ መውጣት ነው ኤግዚት። በቃ ወሬቨር የምትፈልግ ሴትም ካለች ጋድ አሮን ኬር ነኝ። ይህ የወንድ ችግር የለብኝም። ፊት ትሪት ሚ ላይክ ዚስ እንደዚህ ነው ትሪት ማድረግ። አይ ድራማ በቃ እንደ አንዳንዴ ካልተፈላለግ ግን በሰላም መለያየት የሚባል ነገር የለም ጋይስ። የግድ ድብድብ፣ ፋይት፣ መወራረድ ቲክታክ ላይ ወጥቶ ምናምን እንደዚህ ደሜ ሲፈላ እንዲህ ነው በቃ ወሬ የሚወጣ እኮ ጋይስ። ወሬ የሚወጣው እንደዚህ ነው በቃ። አሁን ደግሞ ምን አትበለው ተው። አይ ቲንክ ያ ሙዚቃ ያስፈልገናል። ቆይ ማሜ ተይው። እኔ ክርስቶስን ከማንም እኔ ሪሌሽንሽፕ ቢኖርኝ አላለቅስ ሄደብኝ ብያል እንደታገት ነገ ሌላ ቀን ነው ብዬ ማሰብ ሰው ነኝ። ካልተመቾት አንድ ሰው መሄድ ነው ያለበት በቃ። ግን ከኔ ጋር ፋይት አንፈልግም፣ ድራማ አንፈልግም። ከአንዳንድ ብሎክ ማድረግ ይችላል ሰው በቃ ካልተመቸው በቃ ካልተመቸው ብሎክ ማድረግ ነው። እኔ ኮንትሮል መሆንም አልወድም ማድረግም አልፈልግም። የስንት ዓመት ሪሌሽንሽፕን የተውኩትም አልጠቀመኝም ብዬ ነው በቃ። በህይወቴ ሲመጣ አንድ ሰው ፍሪደም ካልሰጠኝ አሩን ሄድ እንደዚህ አይነት ነገር በቃ ዳሴ ይኸው እስቲ ይፋ ረኩት ከፈለክ እንደዚህ ነው ይፋ ማድረግልህ። የሚያካፍለኝ ሰው ምንም በነፊት የሌለው ላይፌ ላይ ሰው አልፈልግም። በነፊት የገንዘብ አይደለም በቃ ጀስት ፍሪደም እኔ ያስፈልገኛል። እኔ በፍሪደም ነው ያደግኩት። ጭንቀት አልፈልግም። ከእንትና ጋር ምን አወራሽ እኔ እንደዚህ ምናምን ህፃን ልጅ አይደለሁም እኔ ትልቅ ሰው ነኝ። ማንም ብሄድ እኔ ምንም አይመስለኝም በቃ አይ ዶንት ኬር። You're right. Everything that you're saying is absolutely 100%. ለአንድ ሰው እኮ ከአንድ ቦታ ወደ አንድ ቦታ የሚመጣው የተሻለ ነገር ለማግኘት ነው። እዛም የቅናት መንፈስ፣ እዚህም የቅናት መንፈስ፣ እዛም ድብድብ፣ እዚህም ጭቅጭቅ ከሆነ ዋዝ ዲፍረንት። የተሻለ ነገር ለማግኘት እኮ ነው ሰዎች ሌላ ቦታ የሚሄዱት አይደለ? አንድ ሰው ካልተመቸው ደግሞ ኤግዚቱን መጣስ ነው። ምንም ግብ ግብ አያስፈልግም። በቃ ስለነበረን ሪሌሽንሽፕ ቴንኪው ብለህ መሄድ ነው። እኔም ልክ እንደዛው በቃ አንተዋወቅም። ሚዲያ ላይ ሲወጣ ይረክሳል፣ ነገሮቹ ሌቭል ላይ ይወጣሉ፣ መስተዳደብ ይመጣል፣ ከቤተሰብ ይደረሳል፣ ሌላ ነገር ነው የሚመጣው። ስታፕ በቃ ዳትስ ኢት ናው ብላክ ሚ ኦኬ አይ ዲድ ኤቭሪቲንግ ጀስት ብላክ ሚ አይ ዶንት ኒድ ድራማ ኒ ኖ ማሚ ምንም በእውነት ምንም ድራማ ምናምን የለም። እኔ እንደማንም እንደዚህ ደበቅ ሰው ቢሰማ ባይሰማ ምን አገባኝ። 14 ዓመት የተውኩትን የነበረኝን ሪሌሽን እንኳን አጥፍቼዋለሁ። አሁን እኮ ስለሱ እኮ አይደለም። ቱዴይ ኢዝ ላይክ ማዘርስ ዴይ አይደለ? እና ኧረ ምን ማዘርስ ዴይ ይታወቃል? የለም እኮ እዚህ አይታወቅም። በእውነት ዛሬ አንጀት ያወጡኛል እንጂ እየመጡ እናታችሁ መሰልኳችሁ እንዴ? ነው ዛሬ እኮ እንደሰው አንድ ነገር ማርያምን እኔ እንደ ሴት ልጅ እንኳን ክፋት በኖረኝ እላለሁ አንዳንዴ። በቃ አንገት ደፍቶ ልጅ ይዞ ምናምን መቀመጥ እንዴት ነው? ሪስፔክት የሚባል ነገር የለም እንዴ? እኔ እንደሌላው ዝም ብዬ ወንበዴ መሆን አለብኝ እንዴ? ቁጭ ብለሽ ሪስፔክት ስታደርጊ የአበሻ ሴት ሌባ ናት ይሉሻል። ኦኬ ብለሽ የሆነ ነገር ስታደርጊ መሄጃ እንደሌለሽ ትሪት ትደረጋለች። ፍቅር ያለበት ሰው ምንድን ነው የሚያደርግ ለሰው? ፈርስት ኦፍ ኦል ፍቅር ምንድን ነው ጋይስ? በጠዋት እኔ የሌለውበት ሌብል ላይ ይወስደኛል እንዴ? ኧረ በፈጠርክ ኖ ላይክ ኔጋቲቪቲ ነገር እና የማይመችሽ ነገር እነሱን እኔ አልፈልግም። እኔ ካልተመቸኝ ለምን ሰማይ ምድሩ ሰማ አይ ዶንት ኬር። ማሚ የሚመቻትን ነገር ነው የምታደርገው። በቃ ደስ የሚላትን ነገር እንትና ሊሰራ 16 ወንድ እኮ ነው የሚቀይሩት ሴቶች። እኔ ምን አገባኝ? ለምን ሶስተኛ ወንድ ሳይመጣም ላይፌ ላይ መጀመሪያ እኔን ሲመቸኝ ነው ለእኔ ኮምፈርተብል ነው በቃ። ይህ መበሻሸቅ ፍቅር አይደለም። ከመጀመሪያው ሪስፔክት ፈልጌ ነው እኔ ህይወቴ ላይ የወጣው። የባሰ አላሉ ሀገርን አትልቀቅ። ሰው በሚሰጠው መጠን ነው ትሪት የሚደረገው። ሪስፔክት ሲደረግ አንድ ሰው ሪስፔክት እኔ ባሪያ አይደለሁ ከጉምዝ አልመጣው። ትሪት ሲደረግ በደንብ ነው በሪስፔክት የምደረገው። ይሄ መከፋፈት፣ መበሻሸቅ ምናምን እንደ ፍቅር የምታስቡት ወንዶች አሉ። መበሻሸቅ እስና ላም ጋይስ ቶክሲክ። እኔ ወጣለሁኝ ወይኔ አይ ላቭ ዩ በእውነት አንቺ በጣም ደስ ዛሬ ቀንሽን እንድረብሸው አልፈልግም። ሙዚቃ ተጫወቺ፣ ጨፍሪ፣ አምጎነ ዋች እኔ በቃ ህይወቴ ላይ ድራማ ያሳኝ ልንገርሽ፣ ሰምቼሻለሁኝ በብዙ ጊዜ ያለሽበት ዓለም አሁን ፍቅር ላይ ነው። ደስ የሚል ቦታ ነው። ደስ የሚል ቦታ ላይ ነው። የአንቺ ቦታ ላይ ነው መሆን እኔ የምፈልገው። እናንተ እንድረብሽ እናቴ
እኔ እንኳን ማውራት እኮ አልፈልግም ስለራሴ ጋይስ። በቃ በእንደዚህ አይነት ነገር እኮ እዛ ላይ ነው በቃ let's go to Jupiter Mars። ከዛ አንዳንድ ሰው ተናዶ ደግሞ ወጥቶ እዚህ ላይ ሲያለቅስ ልክ እንትን ትላላችሁ። በቃ አንዳንድ ሰው እኮ እንደዛ የሚያደርገው ይሄ ለእኔ አይገባኝም። በቃ ብዙ ነገር ነው ያደረኩት። ለምንድን ነው በእንደዚህ አይነት ወይ የሚቀየር ነገሩ ብዬ ነው ራሴ ላይ አፊል ግልቲ በቃ ይሰማኛል። ከዛ ልክ አንቺ በቃ ያ ሰው ሂዷል ብለሽ የሆነ ቦታ ስትገቢ ሙድ ይዘሽብኝ ነበር እኔ ላይ እንደዚህ ብለሽ ዳን ፑሽ ሜ በቃ ዳስ እኔ ሙድም አላስኩም ያስኩትም ነገርም የለኝም። በቃ አይሰራም ብለሽ ሌላ ቦታ ስትሄጂ እስካሁን ሙድ ይዘሽብኝ ነበር። የልጆችሽን አባት ለመመለስ ነው በዚህ ወጥቶ በዚህ ወዶ እንደ ልጆች አባት አይነት ዘሴም ባህሪ ካለ እቀየስህ በደንብ ነው የምትቀየስህ። እስካሁን በቁንጅናና በእንትን የምታምኑ ሰዎች አላችሁ እንዴ? እንደዚህ ነው የፈለቀው ድራማ እንሰጠቅ ሰጣለሁ በደንብ አድርጌ ከፈለግ። አንድ ሰው ካልፈለገ በቃ ብሎክ ነው ማድረግ ያለበት። አንድ ሰው እንደ ልስትሪት ያደረጉኛል እንዴ? ማን ሴት ናት እንደዚህ የምትጨቀጨቅ? ክርስቶስን አንዳንዴ በኢየሱስ ክርስቶስ እኔ እንደ ሰው እንኳን ሌላ ነገር የለኝ። ጭቅጭቅ በቃ ዘላለም አለ አልፈልግም። እኔ ቶክሲክ my doggy. Happy Mother's Day, Mama. Thank you, Newt. No. ድራማ በቃ ኦልዌይስ ድራማ። የምን ድራማ? ኧረ ተይ በእናትሽ። አንድ ሰው እኮ ካልተመቸው ወይ ማይ ዶጌ በሆነ ነገር ትጣላለህ። ሪሌሽንሽፕ ላይ አልተግባባም። ለምሳሌ አልተግባባም። ሳትግባባ ስትቀር ብሎክ ነው ማድረግ ያለብህ ውስጥ ወይም ደግሞ ብሎክ አድርጊ ብለህ ትደውላለህ። እንደዚህ ተደረገ ካልተመቸው አንተ ራስህ ነው አይደለ ኤግዚቱ መጨቆን ያለብህ እንዴ። ከዛ ልክ እንደዚህ ወጣ ደግሞ 10 ላይቭ ላይ ቁጭ 50 ጊዜ ሲደወልብህ እኔ ተሎ ከፊቴ ነው ብስጭት ያለብኝ። መደበቅ አልችልም ጋይስ። እኔ አይካንት ለማን አባቱ ብዬ ነው መደበቅ? እኔ የመጣ ይሄዳል የኖረ ይወጣል። ዳሴት እንደዚህ ነው እኔ አስተሳሰቤ። ገና ለገና የቲክታክ ሰው ሰማብኝ አልሰማብኝ ምን አገባኝ? ስንት ዓመት የለፋሁበትን ሪሌሽንሽፕ እንኳን ጠፍቷል። ምንም የሚያስደነግጠኝ ነገር የለም እኔ በህይወቴ። አንተ የተመቸህን ነው በህይወት የምትኖረው። እኔ መጀመሪያ ፈርስሚ ብዬ ማሰብ ሴት ነኝ። አንዳንዴ ደግሞ ሪስፔክት የሚባል ነገር አለ። በቃ አንድ ሰው ከአንቺ የተሻልኩ ነኝ ካለ የኔቱ ጋር ዳሰ